በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለእናታችን ቅድስት አርሴማ ወርሃዊ መታሰቢያ በዓል እንዲሁም በዚህ ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል በሰኔ 6 ቀን የሚጸለይ የእናታችን የቅድስት አርሴማን የገድል ዜና እንደሚከተለው እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማ ገድል እንጀምራለን። የቅድስት አርሴማ አማላጅነት ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በነጋም ጊዜ ንጉሡ ወደ ፍርድ አደባባይ ቅዱሳንን ያመጧቸው ዘንድ አዘዘ። ንጉሡም ፊታቸው እንደ ፀሐይ ያበራ ልብሶቻቸውም እንደ በረዶ ነጭ ሆኖ አያቸው። የፊታቸውም መልክ ደስተኛና ብሩህ ሆኖ ከጫጉላው እንደወጣ ሙሽራ ይመስሉ ነበር። የእስር ቤት ጠባቂውን በፍጥነት ጠርቶ ተቆጣው። እህል ያበላቸውና ነገስታትና መኳንንት የሚለብሱትን ይህን የክብር ልብስ ያለበስካቸው ለምንድን ነው? የሚጣፍጥ የወይንን መጠጥ ሲያጠጣቸው ለምንድን ነው አለው። የእስር ቤት ጠባቂውም መለሰ እንዲህም አለ፣ ጌታዬ ሆይ እህልና ውሃን አልሰጠኋቸውም። ይህንንም ልብስ እንዳላለበስኳቸው በእውነት እነግርሃለሁ። ነገር ግን ሳይበሉ ይጠግባሉ፣ ሳይጠጡም ይረካሉ፣ ሳይታጠቡም ይነጻሉ። እነሆ ከበሉና ከጠጡ 7 ቀናቸው ነው። እኛም የምህታታቸውን ጥበብ አናውቅም። የልባቸውን የጽናት ጠባይ መመለስና መናገር አንችልም። ፈጽሞ ያስፈሩናል። በስጋቸው ሁል ጊዜ የጥጋብ ቅንጦት አይተዋቸውም። ንጉሡም የእስር ቤት ጠባቂውን ይህን ሁሉ እንዳልሰጠሃቸው ማልልኝ አለው። ማለም እንዲህም አለ፣ ሕያው ጌታዬ፣ የተዘጋጀው የመንግስት ዙፋን አዳራሽ የሚያስፈራው ግርማ፣ የተሳለው ሰይፍህና ጦርህ ይሰንጥቁኝ፣ ይውጉኝ፣ አንገቴን ይቁረጡኝ። ለእነዚህ ሰዎች ከክፋት በቀር መልካም አድርጌ ቢሆን የእስር ቤታቸውን በር አልከፈትኩም፣ የበራቸውንም ቁልፍ አልከፈትኩም። ነገር ግን በዚች ሌሊት በእስር ቤት ውስጥ ብርሃን በላያቸው ወረደ፣ እንደ ጠዋት ብርሃንም ሆነ። እኛም ከዚህ ትልቅ የብርሃን አምድ የተነሳ ደነገጥን፣ ተንቀጠቀጥን። ያን ጊዜም የሚበሉትና የሚጠጡትን የሰጣቸውን እንጃ። ተቆጣውም እንዲህም አለው፣ እንደ ክርስቲያን ዘመዶቻቸው ለስጋቸው እንደማይራሩና ለራሳቸው ምሕረት የሌላቸው የልባቸው ክፋት የማይተዋቸው የእነዚህን ምትሃተኞችና እሳቶች ምሕታት የምታይ አንተ ነህን አለው። የእስር ቤቱም ጠባቂም ለንጉሡ መለሰ፣ ይህን ሁሉ ካላየህ ነግሬህ አታምነኝም። ዛሬ በዚህች ቀን ያየሁትን ነግርህ ዘንድ ስማኝ አለው። ከሌሊቱም እኩሌታ በእነዚህ ሰዎች ላይ 27 አክሊሎች ወረዱ። በኃይለኞችም ጎልማሶች እጅ ወደ ውስጥ ገቡ። በዋጋም ምሳሌ የላቸውም። ከዚህም በኋላ ከእነሱ የሚያንሱ መጡ። እኔም በብርሃን አክሊል ከእነዚህ ሁሉ የሚያንሱ እነዚህ አክሊላት ምንድናቸው አልኩ። በልቤ ከእነርሱም አንዱ መሰለኝ። የምታምንና የምትበረታ ብትሆን ብርሃኑ እስከ ጠዋት ይሞላል፣ አንተንም በአደባባይ ለሰማዕትነት ያቀርበዋል። መለስኩለት፣ አቤቱ ይቅርታና ምሕረት ትድረሰኝ። እንዴትስ ሰማዕት እሆናለሁኝ? እኔ አረማዊና ጣዖት የማመልክ ሰውን አልኩት። መለሰልኝም እንዲህ አለኝ፣ በንጉሡ ፊት በምትቆምበት ጊዜ ለአንተ የእውቀት ጥበብ ይላክልሃል፣ ጸጋንም ይሰጥሃል። በምርመራ ጊዜ የምትናገረው አንተ አይደለህም፣ በላይህ ጸጋ ይላክልሃል እንጂ በላይህም ይናገራል። እነሆ አንተ ይህችን ነገር በተናገርከኝና በመረመርከኝ ጊዜ አስታወስኳት፣ መጀመሪያ በልቤ ረስቻታለሁና። ንጉሡም መለሰ እንዲህም አለው፣ ከሕይወት ይልቅ ሞትን አሁን እሰጥሃለሁ።
የማይሆነውንና የማይጠቅመውን የቅዠት ሕልም ስለታመንክ የሰዎችን አክሊሎች ተስፋ ስታደርግ ራስህንና የዚህን ዓለም ኑሮ ታጠፋለህ። ይኸውም ክብርና ብልጽግና ነው። ልጆችንና ሚስትህንም ትተዋለህ። አዎን ሰማዕት ትሆን ዘንድ እወዳለሁ። በእነዚህ ክርስቲያን ሰዎች አምላክም አምናለሁ። በሰማዕትነት ደማቸው እጠመቃለሁ አለ። ያን ጊዜም ንጉሡ ተቆጣ። ያንን የእስር ቤት ጠባቂ በሰይፍ ራሱን ይቆርጡት ዘንድ አዘዘ። ወደ እነዚህም ቅዱሳን ተመልሶ ተስማማ። ዳግመኛም እጆቹን ዘርግቶ ወደ ብሩክትና ብጽዕት አርሴማ ቅድስት ተመለከተ። በንጉሡም ዘንድ ቆማ አያት። ጮኸም፣ እመቤቴ ብጽዕት ቅድስት አርሴማ ሆይ በጸሎትሽ አስቢኝ፣ መንገዴን ያበራልኝ ዘንድ ለኃጢአተኛውና ለበደለኛው የጽድቅ አክሊልን ይሰጠኝ ዘንድ ወደ እግዚአብሔር ምሕረት ለምኝልኝ። ምሕረታቸውና የእነዚህ ቅዱሳን ሰማዕታት ጸሎታቸውም ትድረሰኝ አለ። ከሰማይም ቃል አሜን አለው። እነዚህም ቅዱሳን ሰማዕታት ባዩ ጊዜ እግዚአብሔርን ፈጽሞ አመሰገኑት። ዓለማዊ ሲሆን በአንዲት ቃል አመነ። የዚህን ሰው ንስሐ ስለተቀበለም አመሰገኑት። አባቶቼና ወንድሞቼ ሆይ እስቲ አስቡት፣ ይህንንም ልብ በሉት። ይህ አረማዊ እንደመረጠው በአንዲት ጊዜም ወደ ደስታ ገነት እንዳገባው እንዲሁ እኛንም ባለንበት ይምረጠን። ሁላችንንም የኢትዮጵያን ሕዝቦች ቅድስት አርሴማ ለዘላለሙ በጸሎትሽና በልመናሽ አስቢን፣ አሜን። ይህም ሰው ሰማዕትነቱን ፈጸመ። በድኑንም በምድረ በዳ ጣሉት። አውሬዎችና አሞራዎችም አልበሉትም፣ መላእክት ይጠብቁታልና። ቅዱሳን ሰማዕታትም አደነቁት፣ ሰማዕት መሆንን ቀድሟቸዋልና። ንጉሡም መለሰ፣ ካለማወቅ ወደ ማወቅ ልባችሁ በውኑ አልተመለሰምን አላቸው። ቅዱሳን ሰማዕታትም መለሱለት፣ ልብና ዕውቀት አለን፣ በእግዚአብሔር አምላካችን ዘንድ ልባችን አልሳተም። አንተ ግን ልብና ዕውቀት የሌለ ፈጣሪን የማታውቅ ስለ ሕሊና መታወር በጨለማና በሞት ጥላ ትቀመጣለህ። ስለ እግዚአብሔር አምላካችን ገድላችንና ሰማዕትነታችንን እስከምንፈጽም ድረስ ከኃጢአት እንቅልፍ የምንነቃበት ጊዜ አለ። ብትወድስ የቻልከውን ያህል መከራን አዘጋጅልን። ወደ አምላካችን ፊት እንደርስ ዘንድ ፍርድህንም አፋጥንልን። በዚያም ዋጋችንን እናገኛለን። ከእርሱ ዘንድ የለመነውን ይሰጠናል። አንተ ግን ታሳዝነናለህ፣ ታስለቅሰናለህ። ከአባትህ ከሰይጣን ጋር ወደ ገሃነም ጥልቅ ስትወርድ ወደ አምላክህ ወደ እግዚአብሔር ተመልሰህ ካልተጸጸትክ አሉት። ንጉሡም መለሰ፣ የምዘገይላችሁ ስለ እናንተ አይደለም፣ በአንዲት ጊዜም ሞትን በሰጧችሁ ነበር። ስለ እናንተ እንዳታዘን የዚች መልካም ሴት ልቧ እንዳይጎሳቆልና እንዳይደክም እንጂ እናንተን በመውደድ በዓለም ያላትን ሁሉ ትታ ከዚህ መጥታለችና። አሁንም ደግ ትሆን ዘንድ ንገሯት። እናንተንም እተዋችኋለሁ፣ ከስራታችሁም እፈታችኋለሁ። በዚህም ቅጣት አልቀጣችሁም፣ ያለ ድካምና ሐዘን ትቀመጣላችሁ እንጂ ወደ ወደዳችሁት ያለ ሐዘን እልካችኋለሁ አላቸው። ቅዱሳን ሰማዕታትም መለሱለት እንዲህም አሉት፣ በማይጠቅምህ ለምን ፈጽመህ ትደክማለህ? ነገር ግን ስትሰድብህና ስትቆጣህ እንድንሰማ በአንተ ላይ የሚሆነውን ታምርና ድንቅም ታስረዳህ ዘንድ አንተ ንገራት። ለእኛስ የሰማያትና የምድር ንጉሥ ወደ ሆነው ወደ አምላካችን ፈጽመን እንሂድ። የወደድከውን ስጠን። የዚህ ዓለም ኑሮ አንወድም። የዚህ ዓለም ኑሮ የሚያስብ ወደ እግዚአብሔር መንግሥት የሚገባ ሰው የለምና። ለእኛ ግን ሥጋችን በምድር ቁሟል፣ ነፍሳችን ግን እግዚአብሔርን ትታመነዋለች። እሱ ረዳታችንና መጠጊያችን ነውና ወደ እርሱ ትወጣና ትደርስ ዘንድ ትወዳለች አሉት። ንጉሡም መለሰ፣ በሥራ እየከፋችሁና በነገር የምትዋሹ የበደል ሠራተኞች፣ እኔ ሥጋችሁን እንደ አመድና በነፋስ ፊት እንዳለ ትቢያ አደርገዋለሁ። እናንተ ቅድስት አርሴማ የምትሏት አማልክቶችን የቀጠቀጠቻቸው የተረገመች የምታስፈራና የምታስደነግጥ ይህች ሴት ካልነገራችኋትና በእጅ ካላሰኛችኋት
ከእኔ ማምለጥ እንዴት ትችላላችሁ? እኔ ግን ስሟን በማስብ ጊዜ ሥጋዬ ሁሉ ይንቀጠቀጣል፣ ኃይሌም ይደክማል። የማይሻር ብዙ ምትሃት አላትና። ቅዱሳን ሰማዕታትም መለሱለት እንዲህም አሉት፣ አንተ ግን ክፉና ጠማማ ነህ። ከዚህች ቅድስት አርሴማ ግን የእግዚአብሔር ኃይል አይወገድምና ስለዚህም ታስፈራሃለች፣ ታስደነግጠሃለች። እነሆ በላያችን ቅጣትን አድርግ፣ ለዱር አውሬዎችም ሥጋችንን ስጥ። እነሱ በፈጣሪያቸው ትእዛዝ ይጠብቁናልና በእኛ ትእዛዝ ግን አይደለም። ጌታችንም ለቅዱሳን ተማሪዎቹ እነዚህን የአርማትያሱ ዮሴፍና የኢየሩሳሌሙ ኒቆዲሞስ ናቸው። ሥጋውን ከሰጠ በኋላ ራሱን ከሙታን ጋር አደረገ፣ የሙታንም መጀመሪያ ሆነ። እኛም ማዳን ለሚችለው ነፍሳችንን እንሰጣለን። ይኸውም አምላካችንና መድኃኒታችን ነው። ስለኛ የሞተው በእርሱም ሞት የፍጥረት ሁሉ መጀመሪያ በሆነው በአዳም በደል ከመጀመሪያ እስከ ዛሬ ድረስ የታሰሩትን ሰዎች ሁሉ አዳነ። ያን ጊዜም ንጉሡ እነዚህን ቅዱሳን ሰማዕታት የሥጋቸውን ክፍል እስከሚበጣጠስ ድረስ በዱላዎችና ባለንጋዎች ይመቷቸው ዘንድ አዘዘ። ወደ እስር ቤቱም ይወስዷቸው ዘንድ አዘዘ። በዚያም ከእነርሱ ለእያንዳንዳቸው 300 ግርፋት ይገርፏቸው ዘንድ ወታደሮቹን እስከ ዘላለም ድረስ ኃይለኛ የሚያስፈራና ብርቱ የሆነውን ንጉሥ ለምን ታበሳጩታላችሁ? ለምንስ ትንቁታላችሁ? እያሉ ንጉሡ እንዳዘዛቸው አደረጉ። ከዚህም በኋላ እነዚህን ቅዱሳን ወደ እስር ቤት ወሰዷቸው። በዚያም ቡርክት ቅድስት አርሴማን አገኟት፣ ሰላምታም ሰጧት። በላያቸው የሆነውን ሁሉና ከጠላቶቻቸው እጅ እግዚአብሔር እንዳዳናቸው ነገሯት። እርሷም በቅዱሳኖቹ ላይ እግዚአብሔር ያደረገውን ታምር ታደንቅ ነበር። በመጻሕፍትም ቃል መከረቻቸው። ቃሏም የሚጣፍጥና ከንፈሮቿም የሚጥሙ ናቸውና። ይህንንም ሲነጋገሩ ቡርክት ቅድስት አርሴማን ወደ ንጉሥ ይወስዷት ዘንድ የንጉሥ መልእክተኞች መጡ። ባዩአትም ጊዜ ተንቀጠቀጡ፣ እንደ ቅጠልም ረገፉ። እርሷ ግን በጸሎታ ኃይል አነሳቻቸው። ከዚህ በኋላም ወደ ንጉሡ አቀረቧት፣ በፊቱም ቆመች። በተንኮል ነገርም አንቺ ሴት ወይ እንደምን አደርሽ ዋልሽ? መልክሽ ያማረ ነው፣ የፊትሽም ደም ግባት መልካም ነው አላት። ቡርክት ቅድስት አርሴማ ግን በስድብ ቃል እየሰደበችና እየተቆጣችው መለሰችለት፣ አንተ ውሻ፣ እኔ ካንተ ጋር አልነጋገርም። ሐዋርያው ክርስቲያን ያልሆነን እንዴት አድርገህ እንዴት ዋልክ አትበሉት። እንዴት አደርክ እንዴት ዋልክ የሚል ቢኖር በሥራው ወይም በአምልኮቱ አንድ ሆነ እንዳለው በቃልህ ነገር አንድ አልሆነም አለችው። ንጉሡም መለሰ፣ እኔ መልካም ነገርን ስናገርሽ፣ አንቺ ግን የስድብን ነገር በእኔ ላይ ታስቀድሚያለሽ አላት። ቡርክት ቅድስት አርሴማ መለሰችለት፣ በልብህ ውስጥ መልካም ሥራ የለም። አንተ የምድር አውሬ ጉድጓድ፣ የትናንሾች ቀንበሮች መሮጫ፣ የርኩሳን አጋንንት መጠጊያና የጅቦች ማደሪያ ነህ። ያለ አንተ ማደሪያ የላቸውምና አለችው። ንጉሡ መለሰ እንዲህም አላት፣ ቡርክት አርሴማን ይህን ሁሉ ስድብሽን እቀበለዋለሁ፣ በትዕግስትም አልፈዋለሁ። እኔ እወድሻለሁ አልጠላሽምና። አሁንም በወርቅና በብር ዙፋን ተቀመጪ። የንጉሥ ሚስት እንድትባይ ነጫጭ ልብሶችን እንግዲህ ልበሺ። በአርማንያ ሴቶች ሁሉ ላይ ትነግሻለሽ። አንቺ ግን የፊትሽ ውበት ያማረ ነው፣ ልብሽ ግን ጠማማና የከፋ ነው። ሰው ፊቱ ያማረ ቢሆን ልቡ ያማረ ነው። ፊቱ የከፋና የጠቆረ ቢሆን ግን እንዲሁ ልቡ የከፋ ነው። አንቺ ግን እንደዚህ አልሆንሽም። እኔም ስለ አንቺ አደንቃለሁ። የማይጠቅምሽን ስለያሽ ጠባይሽም መልካም አልሆነም። እኔ ግን ወደ እኔ ትመጪና ከኔ ጋር ትሴስኝ ዘንድ አስቀድሞ እመክርሻለሁ፣ አስተምርሻለሁ። ቅድስት አርሴማም መለሰች፣ ልብህ የደነደነ ሰነፍ ሆይ ኃጢአትህን ሁሉ ይቅር ይበልህ። ወደ አምላክህ እግዚአብሔር ትመለስ ዘንድ በተሻለህ ነበር። ቃሉ ሕይወት፣ ሸክሙ ቀላል ነውና ከእርሱ ዘንድ ምሕረትና ይቅርታ አለ። ትእዛዙ ሁሉ የታመነ ነው። መንገዶቹ ሁሉ ብርሃን ናቸውና ወደ ጽድቅ መንገድ ይመራሃል፣ ሞትና ሐዘን ወደሌለበት። ልብህ ግን የተዘጋና የለጎመ ሆነ፣ የክፋትም ሙዳይ ነው፣ የእሬት በደልም ገንቦ ነው። ፈጣሪህ እግዚአብሔርን መፍራት በልብህ የለምና
እኛን ግን ለወንድሞቻችን መልካምን እንድናደርግ ለጽድቅና ለፍቅር ራሳችንን ዝቅ እንድናደርግ አዞናልና። የአምላካችን ነገሩ ሁሉ የጠራና ንጹሕ ነው። ንጹሕ የሆነች ነፍስን ይወዳል፣ ለንጹሖች ማደሪያ ነውና። ነገር ግን የርኩሳንና የቂመኞችን ጸሎት አይሰማም። ነቢዩ ዳዊት ደም አፍሳሽና ሸንጋይን ሰው እግዚአብሔር ይጸየፋል እንዳለ፣ ዳግመኛም ሰው ግን ክቡር ሲሆን አላወቀም፣ ልብ እንደሌላቸው እንስሳ ሆነ ተመሰላቸውም፣ ከእህቶቻቸውና ከእናቶቻቸው ጋር የልብ ዕውቀት ስለሌላቸው እንደሚሰሱን ሆኑ እንዳለውም፣ አንተም የልብ ዕውርና ዕውቀትን ያጣህ ስለሆንክ ተመሰልሃቸው፣ ሥጋህን ከዝሙት ከርኩሰት የምታነጻ የለህም አለችው። ንጉሡም መለሰ፣ ቡርክት ቅድስት አርሴማን ስለ ክብርሽ ብዛት ከሩቅ የሚያየኝ ሳለኝ የልብ ዕውር ስትይኝ ስትሰድቢኝ ይህንን ሁሉ በጸጋ እቀበላለሁ፣ በትዕግስትም አልፈዋለሁ አላት። ቡርክት ቅድስት አርሴማን መለሰች፣ ዕውር ብትሆንስ በደል ባልሆነብህ ነበር። አሁን ግን ዕውቀት የለህም። መድኃኒታችን ማንም የማይሰራውን ሥራ ባልሰራ ሥራዬን አትመኑ፣ የአባቴን ሥራ ብሰራ ግን እኔን ባታምኑም እናንተ ሥራዬን እመኑ አይሁድን እንዳላቸው፣ እንዲሁም አንተ እኛን ባታምን አማልክቶችህ መስራት የማይችሉትን እግዚአብሔር በፊትህ በሰራልን ሥራ እመን። በጌታችን በኢየሱስ ክርስቶስ ስም እንድታምን እንጸልይልሃለን። ከብዙ ዘመን በኋላም አምላክህን እግዚአብሔርን ታስበዋለህ። ርኩሳን መናፍስት ባስቸገሩና ባሰቃዩ ጊዜ ሥጋህን እስከምትበላና ደምህን እስከምትጠጣ ድረስም ያሳድዱሃል አለችው። ንጉሡም መለሰላት፣ ማመኔን ብትወጂ ግን ከእኔ ጋር ፍቅርን አድርጊ፣ ከትእዛዝም አትተላለፊ። እኔ ለአምላክሽ እገዛለሁና። ይህንንም ነገር በተናገረ ጊዜ መንፈስ ርኩስ ፊቱን መታው። ከእናት ማኅፀን ጀምሮ ያሳደግኩህና በሥራ ሁሉ ልብ አፍንና ብርታትን ስሆንህ በኃይሌ ብርታት የክርስቲያን ልጆች እንድታስጨንቃቸው እስከ ዛሬ አደረግኩ። እኔን ለምን ተውከኝ እያለ ዛሬ ግን በክፋቷ ብዛት ሁል ጊዜ ስለምታስቸግረኝ ስለዚህ ሴት እግዚአብሔር አምላክን ታመልክ ዘንድ ወደድክ አለው። ዳግመኛም ዲያብሎስ ስለዚህ ሴት ፍቅር እኔን የረሳኸኝ ለምንድነው አለው። እሺ ብትኝ ለአምላክሽ እገዛለሁ አልካት። ያን ጊዜም አፉ እስኪጣመም ድረስ በምድር ላይ ወደቀ። አፉንም ከፈተ፣ እንደ ርኩስ በድን ሆነ። ያን ጊዜም ቡርክት ቅድስት አርሴማ ከንፈሮቿን ሳትገጥም በመንፈስ ቅዱስ ፈገግ አለች። የምታመልኳቸው አማልክቶቻችሁ ገዳዮች ናቸው ያለው የነቢዩ ቃል ተፈጸመ አለችው። ዳግመኛም የአሕዛብ አማልክት አጋንንት ናቸው፣ እግዚአብሔር ግን ሰማያትን ፈጠረ። እምነትና መልካም በፊቱ ነው፣ ምስጋናና የክብር ልዕልና በመቅደሱ ናቸው አለ። ከዚህ በኋላ ንጉሡ በቁጣና በመዓት ከተነሳ ለርኩሳን አማልክቶቹ ይሰዉ ዘንድ ሰማዕቱን አዘዛቸው። ይህንንም ሲናገር የጣዖቱ ካህናት መጡ። አማልክቶቹ እንደተሰበሩና እንደጠፉ ነገሩት። ቅድስት አርሴማ ወደ ቲያጥሮስ አዳራሽ በመጣች ጊዜ አማልክቶቻችን ተሰበሩ። ዳግመኛም ካህናቱ መምጣቷን ከሰማን ጀምሮ አማልክቶቻችን ተግተን እንጠብቅ ዘንድ እረፍት የለንም፣ እንቅልፍም ቢሆን እያሉ ወደ ንጉሡ ጮኹ። እርሱ ራሱ ዲዮስ ጣዖት እሷን ስለፈራ በዱር እንዳለ የበረሃ አህያ እንደ ሜዳ ውርንጭላ ሌሊት ሁሉ ይጮኻል፣ ከእርሷም ወደ ዱር ይሸሽ ዘንድ ይወዳል እያሉ ነገሩት። ስለዚህም ነገር ስለ እርሷ የምንናገረውን አጣን። አማልክቶቻችን በእርሷ ኃይል የተጣሉ የተሰበሩና የተበታተኑ ሆነዋልና እንደነሱም እንዳታደርገን እኛ እርሷንም እንፈራለን። የምንሰዋውንም መስዋዕት የምናደርገውንም ላም የሚቀበለን አላገኘንም። የቂልቅያና የሶርያ ሰዎች ቡርክት ቅድስት አርሴማ የሚሏት እቺ ሴት ካልሞተች አገራችን ሁሉ ይጠፋል፣ መንግስታችንም ትሻራለች፣ አማልክቶቻችንም ይተውናል፣ እኛንም ትተው ወደ ባሕርና ወደ የብስ ወደ ምድረ በዳም ይሄዳሉ። ዛሬም ወዮልኝ ለኛ ወዮ! ከጠላቶቻችን እጅ ማን ያድነናል? ምግባችንና ልብሳችንን ማን ይሰጠናል? በየጊዜውና በየዘመኑ ዝናብ ማን ያዘንብልናል? ምንጮቻችን ማን ያመነጭልናል? የሥራችንስ ፍሬ ማን ያበዛልናል? ማን ይጠብቀናል? ማን ያድነናል? ያለ እነዚህ አማልክቶቻችን ማን ይጠብቀናል ይረዳናል? እያሉ ጮኹ። ያን ጊዜም ከነርሱ አንዱ ተነሳ እንዲህም አለ፣ ንጉሥ ድርጣስ ሆይ
ይህችን ሴት መገደሏን ካላፋጠን ካንተ በክፉ ሞት ትሞታለህ። ሁለተኛውም ተነሳ እንዲህ አለ፣ ንጉሥ ሆይ እርሷን የምትወድ አትሁን፣ የእርሷን ፍቅር አታስብ፣ ጠባቂዋ ተበቅሎ በምድር ፊት ያጠፋል አለው። ይህች ሴት ለአንተ አይደለችም፣ ነገር ግን በአርማንያ አገር ሁሉ ያማረችና የከበረች ናት። ዳግመኛም በቂልቅያና በእስያ ምድርም ተወልዳ ባደገችበት በእርሷም አገር በሥራ ሁሉ እርሷን የሚመስል የለም። የሚሞት የምድር ንጉሥ ሚስት የምትሆን ቢሆን የቂልቅያና የእስያ ንጉሥ ሚስቱ ትሆን ዘንድ ፈልጎ ባገኛትና ባጫት ነበር፣ እርሷንም ወደኛ ባላካትም ነበር። አንተ ግን እርሷን ለማግኘት በአእምሮ ጉድለት በከንቱና በብላሽ ፈጽመህ ትደክማለህ አለው። ያን ጊዜም ንጉሡ ተቆጣና ይህን የተናገረውን ከሁለት ክፍል ቆረጠው። ሁለተኛውም ተነሳና ቅድስት አርሴማ ስለሚሏት ስለዚህች የምታስደንቅ የምትፈራ ሴት እኔ ፈጽሜ አደንቃለሁ አለ። እርሷን የሚመስል በምድር ሁሉ አላገኘሁምና በአባታችን አዳምና ከእናታችን ሔዋን ልጆች በሰማይ በታች ወይም በምድር ላይ ሥራዋ የሚያስደንቅ የመልኳ ውበት እጹብ ነውና በፀሐይ ላይ ያለ የብርሌን መልክ ትመስላለች። ብርሃንን ወይም መብራትን ምንም አትፈልግም። የሥጋዋ ንጽሕና ነጭና የጠሩ ከሆኑ ሁለመና የበራ ነውና አለ። ነገሥታትና መኳንንት ደም ግባቷን ቢያዩ ከግርማዋ ከፍታ የተነሳ አድንቀው በሰገዱላት ነበር፣ ወርቅና እጅ መንሻም ባመጡላት ነበር። እኔም ጥላዋ እንደሚያገኘኝ በእርሷ ዘንድ ሰግድላትና እገዛላት ዘንድ እወዳለሁ አለ። እርሱም በሰይፍ ቆረጠው። ሁለቱም ሰማዕት ሆኑ። ቡርክት ቅድስት አርሴማ ሆይ የረድኤትሽ ጥላ ሁላችን የክርስቲያን ሕዝቦችን ይጠብቀን ለዘላለሙ አሜን።